ዛሬ እንናገራለን። ኢየሱስ ክርስቶስ ከሞት ተነስቷል። ኢየሱስ ክርስቶስ በአዳም በኩል የመጣውን የሰው ልጆች ቀንበር፣ የሰው ልጆች አስጨናቂ አገዛዝ፣ የሰው ልጅ ከሞት በታች አስሮ የሚኖረውን የዲያብሎስን አሰራርና አደራረግ ኢየሱስ ክርስቶስ የአዳምን ሥጋ በመልበስ የሞትን ኃይል ሰብሮ ሞት ሆይ መውጊያ የታል፣ ኃጢአት ሆይ ድል መንሳት የታል የተባለለት የሞትንና የኃጢአትን ቀንበር የሰበረ ሞት ይዘው ዘንድ አልቻለም። የሞትን ኃይል አጥፍቶ ከሙታን መካከል በኩር ሆኖ የተነሳው ኢየሱስ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ቢሞት እንኳ ሕያው ይሆናል አለ። በኢየሱስ ክርስቶስ የሚያምን የዘላለምን ሕይወት ያገኛል፣ ከዘላለም ፍርድ ይድናል። ኢየሱስ ክርስቶስ እኛን በአዳም ምክንያት የሞትነውን ሁሉ ትንሣኤ የሚሰጥ የትንሣኤ ጌታ ነው። ኢየሱስ ትንሣኤያችን ነው። ኢየሱስ ሕይወት ነው። ኢየሱስ ትንሣኤ ነው። ኢየሱስ ሕይወት ነው። በኢየሱስ ክርስቶስ በኩል ብቻ ከሞት ማምለጥ ይቻላል። ያለ ኢየሱስ ክርስቶስ ሰው ሁሉ ከሞት በታች ይኖራል። ኢየሱስ ክርስቶስ በዓል ሳይሆን ትንሣኤና ሕይወት ነው። በኢየሱስ ክርስቶስ የሚያምን የትንሣኤውን ሕይወት ያገኛል። ኢየሱስን በማመኔ ከሞት ነፃ ወጥቻለሁ። ሞትን የምትፈሩ ካላችሁ ዛሬ የምስራች እንነግራችኋለን። ኢየሱስ ሞትን አሸንፏል። ኢየሱስ ክርስቶስ ከሙታን መካከል በመነሳቱ የሞትን አሸናፊነትን የሞትን ተሸናፊነት እኛም በእርሱ በኩል ማሸነፋችን እንደምንችል አረጋግጦልናል። ኢየሱስ እንደዚህ ብሎ ተናገረ። የሰው ልጅ አለ ዮናስ በምድር ሆድ 3 ቀን በባህር ላይ 3 ቀን 3 ሌሊት እንደቆየ እንዲሁ ይቆያል፣ በሦስተኛው ቀንም ከሙታን ይነሳል ተብሎ እንደተጻፈ ኢየሱስ ሞትን ድል ነስቶ ተነሳ። ማርያምና ሌሎች ኢየሱስን ወደ መቃብር ለማየት በሄዱበት ጊዜ መላእክት እንደዛ ናቸው፣ እንደተናገረ ተነስቷል እንጂ በዚህ የለም። ኢየሱስ ክርስቶስ እንደተናገረ የተነሳ ብዙዎች ሞተው ከመቃብር በታች ሲቀሩ ኢየሱስ ግን የሞትን ኃይል አጠፍቶ የተነሳ የዘላለም የሕይወት ንጉሥ ነው። በእርሱ የሚያምን ሁሉ ሕይወትን ያገኛል። በኢየሱስ ክርስቶስ የሚያምን ብቻ ሞትን ያሸንፋል። ሞትን በብር ማሸነፍ አይቻልም። ሞትን በዚህ ዓለም ጥበብና አደራረግ ማሸነፍ አይቻልም። ሞትን የሞትን ኃይል በሰበረ ሞትን የሞትን ጣር ባጠፋ ድል ነስቶ በተነሳ በትንሣኤው ጌታ በኢየሱስ ክርስቶስ በማመን ማሸነፍ ይቻላል። ሞትን የምትፈሩ ዛሬ ጥሪ እናቀርብላችኋለን። ኢየሱስ የሞትን ኃይል አጥፍቶታል። የሞትን ኃይል ሰብሮታል። በእኔ የሚያምንብኝ አለ የዘላለም ሕይወት አለው። የዘላለም ሕይወት ከሞት ባሻገር ሞት የማይገድበው ሕይወት፣ ሞት የማያስረው ሕይወት፣ ሞትን ያለፈ ሕይወት በክርስቶስ ኢየሱስ ማግኘት ይቻላል። ኢየሱስ ትንሣኤ ነው። ኢየሱስ ሕይወት ነው። ኢየሱስን የሚያምኑ ሞትን ፊት ለፊት ነው የሳቁበት። ለምን? የሞት ኃይል በኢየሱስ ተሰብሯል። ያለ ኢየሱስ ክርስቶስ ሞትን ያሸነፈ የለም። እስከ ዛሬ የማንም መቃብር እንደተዘጋ ነው። የኢየሱስ መቃብር ግን ባዶ ነው። ኢየሱስ እንደተናገረ የተነሳ ሞትን ያሸነፈ የትንሣኤ ንጉሥ ነው። በእርሱ ብታምኑ ሞትን ታሸንፋላችሁ። ሞትን በሃይማኖት ስርዓት ማሸነፍ አይቻልም። ሞትን በኢየሱስ ክርስቶስ በማመን የክርስቶስን ሞትና ትንሣኤ አምኖ በመተባበር የዘላለምን ሕይወት ማግኘት ይቻላል። እኔ ሞትን አሸንፌዋለሁ። ኢየሱስ ክርስቶስ እንደሳለ ኢየሱስ ያድናል። እኔ አለ የምሰጣችሁ ሕይወት ዓለም እንደሚሰጣችሁ ሰዎች እንደሚያወሩት አይደለም። ኢየሱስ የሚሰጠን ሕይወት ሞትን ያለፈ ሕይወት ነው። ኢየሱስ የሚሰጠን ሕይወት የዚህ ዓለምን የዲያብሎስ መግደያ ስርዓት፣ የዲያብሎስን ማስፈራሪያ ቀንበሮች፣ ማያሻ እስራቶቹ ያለፈ የበጣጠሰ ሕይወት ነው። የኢየሱስ ሕይወት በኃጢአታችን ምክንያት አየር ላይ ለሚሰራው አለቃ መንፈስ ተገዦች የነበርነው በክርስቶስ ኢየሱስ ስናምን በሰይጣንና በአደባባይ ጉበታችን ያልነበርነው የበላይ አድርገናል። መጽሐፍ እንደሚናገር ከክርስቶስ ጋር አስነሳን ይላል። በሰማያዊ ስፍራም በመንፈሳዊ በረከት ሁሉ ባረከን፣ ከእርሱ ጋር አስቀመጠን። ኢየሱስ ክርስቶስ ከሙታን መካከል የተነሳ የሚያምኑበትን ሁሉ የሚያስነሳ ሕይወት ነው። በእርሱ እመኑ፣ የዘላለምን ሕይወት ታገኛላችሁ። እርሱ የዘላለም ሕይወት ነው። እርሱ እረፍት ነው። ወንድሜ ለምን ሞትን ትፈራለህ? ሞት በኢየሱስ ተሸንፏል።
የተሸነፈ ሞት የለም። አባቴ ኢየሱስ ይወዳል። በእርሱ ብታምን የዘላለምን ሕይወት ታገኛለህ። በኢየሱስ ክርስቶስ በኩል ከዘላለም ሞት መዳን ይቻላል። አዳም ካወረሰን ከምንፈራው ሰዎችን ከሚጠብቀው ሞት ትንሣኤ በሆነው በኢየሱስ ክርስቶስ በኩል ሰዎች ድል መንሳት ይሰጣቸዋል። ኢየሱስ ክርስቶስ ወዳጄ ድል የምታገኘው ሞትን ማሸነፍ የምችለው በኢየሱስ ክርስቶስ በማመን ነው። ወንድሜ ጌታ ኢየሱስ ይወዳል። በእርሱ መን የዘላለም ሕይወት ታገኛለህ። ኢየሱስ ትንሣኤ ነው። ኢየሱስ ሕይወት ነው። በእርሱ ብታምን ሞትን ታሸንፋለህ። ሞትን አትፍራ። ኢየሱስ አሸንፎታል። እወድሃለሁ። ኢየሱስ ያድናል። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ኢየሱስ ትንሣኤ ነው። ኢየሱስ በዓል አይደለም። ኢየሱስ በትንሣኤ የሚያኖር አለቃችሁም ከሚልን አስረው ከሚያኖር ከሟርት፣ ከክፋት፣ ከዝሙት አጋንንታዊ ከሆኑ አደራረጎች ሁሉ የሚያላቅቅ የሚያስነሳ የሚፈታ ነፃ የሚያወጣ ነፃ ወጣው ነፃ ያወጣል በክርስቶስ ኢየሱስ የእግዚአብሔርን መንግሥት እንድንወርስ እግዚአብሔር በማንም ያልታሰበውን ያሰበልን ደግሞ በክርስቶስ ኢየሱስ በኩል ያደረገልን የእግዚአብሔር የአምላካችን ስም የተባረከ። በክርስቶስ እመን የዘላለምን ሕይወት ታገኛለህ። ኢየሱስ ሰው በዓል እያከበሩ በሞተ ሕይወት የሚኖሩትን አይደለም ይፈልገው። እርሱን አምነው ከሙታን መካከል ተነስተው አሸንፈው የሚኖሩትን ነው ኢየሱስ ክርስቶስ ልጆች የሚላቸው። በኢየሱስ ክርስቶስ አሸናፊነት እንጂ ተሸናፊነት የለም። ሞትን ታሸንፋለህ። ኃጢአትን ታሸንፋለህ። ዲያብሎስን ታሸንፋለህ። የዘላለም ፍርድን ትሻገራለህ። ኢየሱስ ክርስቶስ ተሻግሮ የሚያሻግር ድል ነስቶ ድል የሚሰጥ የትንሣኤ ጌታ ነው። በኢየሱስ ክርስቶስ መሸነፍ የለም። በኢየሱስ ክርስቶስ መፍራት የለም። በኢየሱስ ክርስቶስ ድል መነሳት የለም። በኢየሱስ ክርስቶስ ማሸነፍ ብቻ። በኢየሱስ ክርስቶስ ድል መንሳት ብቻ። በኢየሱስ ክርስቶስ ከጨለማው ዓለም ከፍ ከፍ ማለት ብቻ። እርሱ ከፍ ከፍ ባለ ጊዜ ሁሉ ወደ እርሱ ይስብ ዘንድ እንደተባለ ወደ እርሱ የሚመጡ ሁሉ ከጨለማው አሰራር በላይ ከፍ ይላሉ። በትንሣኤው ጌታ በኢየሱስ ክርስቶስ ይሻገራሉ። ወደ እግዚአብሔር ያስገባል። ድል ነስቶ ድል የነሳ ኢየሱስ ክርስቶስ ትንሣኤ ነው። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ ሰላም ነው። ኢየሱስ ክርስቶስ እረፍት ነው። የትኛውም ሃይማኖት ላይ ሞትን አሸንፋለሁ ብሎ በኮንፊደንስ መናገር የሚችል የለም። በኢየሱስ ክርስቶስ የሚያምን ኢየሱስ ሞትን ድል እንደነሳ እንዲሁ ድል ስለሚነሳ ሞትን ማሸነፍ ይቻላል። ሞት የሚሸነፈው በትንሣኤው ኃይል በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስ ሞትን ያሸነፈ በሞት ላይ የዘበተ በሞት ላይ የሳቀ መውጊያ የታለ ያለ ንጉሥ ነው። በእርሱ የሚያምን የሞትን ኃይል አይፈራም። የሞትን መውጊያ አይፈራም። የዲያብሎስን ሰንሰለቶች አይፈራም። ከዲያብሎስ አሰራር በታች አይርመሰመስም። ኢየሱስ ክርስቶስ ነፃ አውጪ የትንሣኤ ጌታ ነው። መቃብሩ ባዶ የሆነ ሲኦልን የበዘበዘ የዲያብሎስን ማሰሪያ የበጣጠሰ ዛሬም በነፃነት የሚያኖር በዚህ ክፉ ዘመንም ነፃነትን የሚሰጥ ሕይወትን የሚሰጥ የትንሣኤ ጌታ ነው። በኢየሱስ ክርስቶስ የሚያምን አያፍርም። በኢየሱስ ክርስቶስ የሚያምን ከሞት በላይ ይኖራል። በኢየሱስ ክርስቶስ የሚያምን ከፍርሃት በላይ ይኖራል። በኢየሱስ ክርስቶስ የሚያምን ስለ ዘላለሙ በእርግጠኝነት አውቆ ይኖራል። ኢየሱስ ክርስቶስን ማመን ማለት የሆነ በዓለም ላይ ካሉ የተለያዩ ነገሮች ማመን ሳይሆን ከእግዚአብሔር የተሰጠ ብቸኛ ጌታ መከተል ነው። በኢየሱስ ክርስቶስ እመኑ ወጣቶች። ኢየሱስ ሕይወት ነው። ከዚህ ዓለም ሰንሰለት የሚያድን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ሕይወት፣ ኢየሱስ ሰላም፣ ኢየሱስ እረፍት ነው።